ቸው የተለያዩ ተቃራኒ የሆኑ ሀሳቦችን ያነሱበት ጊዜ ነበር። ከዛ ውስጥ አንደኛው መጀመሪያው ቀዳሚ ምሳሌ በጣም እንወደው እናክብረው አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ ሱዳንን እንዳላለ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ኪነጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። ለማንኛውም ኢትዮጵያዊ በጣም ማድንቀው ወደው በሙያዊ ችሎታው በጣም ማድንቀው ሰው ነኝ። ባለፈው ካሴቱ ግን ሀሳቡን አልተጋራሁትም። ሀሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች፣ ምክንያቱም ሀገር ወደፊት ናት ወደ ኋላ አይደለች። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገር ያለውልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝብ ኦር ህዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል።